ናቲ መገፋት አይከብድም? መገፋት ማለት ቲክቶክ ከጀመርክ ጀምሮ ስፔሻሊ በዚህ አመት ከአይሾ ስፒድ ጊዜ በጣም ብዙ ሰው እየተረበ ነበር። ያው እየተገፈተርክ ምናምን ቪዲዮ ወጥቶ ነበርና በጣም ብዙ ሰዎች እየቀለዱብህ ነበር። ከዛን ጊዜ ጀምሮ እስካሁን እንግዲህ በተረባ አሳልፋል ብዙ ጊዜና እሺ ታሳይች ወንድ ተቆመኛለህ? አረ ወንድ ነው ያሳየኝ ቅድም እንዴ አንተ ከኔ በላይ ታውቃለህ። ምን አቆይ እንትን ነው እናት ሂሳብ አንተ እንዴ ምን አገባሽ? እሺ ይቅርታ ምን አገባሽ እንዴ? አረ ወንድሜ አንተ የሚመስል ሰው ስላሳየን እኮ ነው። አሁን ሳስለብኝ ነው ያው ና እንዴ ነው ከባድ ነው። ሰዎች ማየት የሚፈልጉት የሆነ ውድቀትን ኔጌቲቭ ሳይድን ይመስለኛል። አይ ቲንክ እኔ ደግሞ በጣም እየተሳካልኝ ነው። ኢትዮጵያ ውስጥ ቤስት ባርበር የሚለውን ትልቅ ብራንድ ገንብቻለሁ። ቤስት ባርበርም ነኝ። ውድ ማስከፍለው እኔ ነኝ ብዬ አስባለሁ። ኢትዮጵያ ውስጥ ማለት በፀጉር ማስተካከል ደረጃ ለአንድ ግለሰብ የማስከፍለውን ያክል ሌላ ያስከፍላል ብዬ አላስብምና ይሄን አሳክቻለሁ። ኢንተርናሽናል የሆነውን ትልቁን የዜና እንትን ዴላም ፔጅን ፀጉር አስተካክያለሁ። ብዙ ራፐሮች፣ ብዙ የውጭ ታዋቂ ሰዎች ዲኤም አድርገውልኛል። ይሄን ግዴታ ማሳየት አይጠበቅብኝም። ስኬቱ ለኔ ስለሆነ መገፋት ለኔ ማለት አላማ ስላለኝ ነው። ያንን ነገር ይሄድኩ የነበረው በቃ ለዛ አላማ ዝቅ ብዬ ማለፍ ስለነበረብኝ ነው። ኢጎዬን ትቼ ምናምን እኔ እኮ አሁን ታዋቂ ነኝ፣ እኔ እኮ ያልሆነ ፀጉር አስተካካይ ነኝ፣ እኔ እንትን ነኝ ብዬ መቆም አልፈለኩም። እንደዛ ከተኩራራው እዛው ባለውበት ነው የምቀረው። ከኔ በኋላ የመጡ ሰዎች አክቲቭ ሰዎች አልፎ ይሄዳሉ። መገፋት ጥሩ ነገር ነው። ሰላም ያገሬ ልጆች እንደምን አላችሁ? እንግዲህ ካጠገቤ ናቲ ያለ እዚህ ጋር ደግሞ ያዳለ። በዚህ ሳምንት በጣም እየተወራ የነበረ አንድ ቪዲዮ አለ። እሱ ደግሞ ፕራንክ ቪዲዮ ነው which is ያዳ ወንድሜ እንደ ፖሊስ ሆኖ ናቲን ፕራንክ ሲያደርገው ማለት ነው። የሆነ ወንጀለኛ አለ አይተዋል ወይ አላየኸውም ብሎ ሲጠይቀው ማለት ነው። ናቲ ደግሞ ወንጀለኛውን አይቶ ከዛ ሲፈራ አላየኸውም ምናምን ሲል ማለት ነው። እንደዚህ አይነት ቪዲዮ አይታችሁ ከሆነ ብዙ ሰው እያወራበት ይገኛልና አሁን አንድ ነገር ልላችሁ ፈልጋለሁ። ያዳ እንግዲህ ከዚህ በፊት እኔን ፕራንክ አድርጎኛል። በጣም ገብታችሁ ማየት ይቻላችሁ ከፈለጋችሁ። አሁን ደግሞ ናቲ ወንድሜን ፕራንክ አድርጎታል። ይህ ፕራንክ ግን እንደጠበቀው አልሆነም which is ካሰቡት እቅድ ተቃራኒ ነው የሄደባቸውና ሁለቱም ማውራት የሚፈልጉት ነገር አለ። በተለይ ያዳ ደግሞ ማለት የሚፈልገው ነገር አለ። እድል ውስጥ ያዳው ምታስታውስ ከሆነ የሆነ ጊዜ እንደዚህ ብዬ ነበረ። ሁሌም ድንጋይ ይጣልብሃል። ሁሌም አለ በቃ ወደ ስኬት ስታቀና አንድ ተራቢ ይኖራል፣ አንድ ምንቀኛ ይኖራል፣ እንከን የሚያወጣ ሊያወድቅህ የሚሞክር ሁሌም አለ። እነዚህ የሚጣሉበት ድንጋዮች ግን ቤት መስራት ትችልበታለህ ወይ? በእነዚህ ድንጋዮች አንዳንድ ሰዎች እኔ ስመለከታቸው ወደ ስኬት ማቅናት ይጀምሩና ተራቢ ይመጣባቸዋል፣ ድንጋይ መጣል ይጀምራል። እነዚህ ድንጋዮች ግን መጠቀም ሳይሆን ምንድነው የሚያደርጓቸው? መደበቂያቸው ይሆናል። ይሸሸጋሉ፣ በቃ ይሸሻሉ ከነዚህ ድንጋዮች። አንተ ግን አልሸሸምና ትልቅ ጥንካሬ ያለ ብዬ አስባለሁ። አንተ ብዙ ሰው ያላየው ማለት ነው በጣም ኤንድ በውስጥ ደግሞ ሳይታይ ብዙ ነገር ታሳልፋለህ ብዬ አስባለሁ። because እኔ ለራሴ በብዙ ተረባ ስላለፍኩኝ የሆነ እረዳሃለሁ እና አይ ቲንክ ሰዎች ካንተ ብዙ መማር ነው ያለባቸው። ስፔሻሊ አሁን በደረስክበት ደረጃ ማየት ያለባቸው አንተ መገፍተርህን፣ መገፋትህን፣ ሰው መቀለዱን ሳይሆን ይህ ሁሉ ቀልድ ወደ አንተ እየተጣለ ያለ ይህ ሁሉ ተረባ ያለ ይህ ሁሉ እየተገፋ አለማቋረጥ ምንድነው እንደዚህ ጠንክረህ እንድትሄድ እያደረገ ያለው? እነሱስ እንደዚህ ለህልማቸውና ለዓላማቸው እንደዚህ ቢጣጣሩና ቢማማቱ የሚፈልጉት ህይወት ላይ መድረስ አይችሉም ወይ? እና ራሳቸው ቢጠይቁ እና ከቀልድ በላይ እኔ እውነቴን ነው የምልህ፣ ከቀልድ በላይ እኔ ሌላ ነገር ነው የማይበት፣ ጥንካሬ ነው የማይበት። ስለዚህ አንዴ ሁላችሁ ጀምጀማ ለናቲ ወንድሜ ዛሬ ማውራት የፈለኩት ምንድነው መጀመሪያ ነገር ናቲን በጣም እንደውም ቆሚ ይቅርታ ማለት ፈልጋለሁ። ማርያም ድጋሚ ይቅርታ፣ ያኔም ይቅርታ ብያለሁ። ችግር የለውም ለኔ እኮ ኖርማል ምንም ይቅርታ መጠየቅ አይጠበቅብም። because የዛኔም ቪዲዮ ካለቀ በኋላ አላማውን ተረድቻለሁ። አንተ ብዙ ደክመሃል፣ ለፍተሃል፣ ጋርድ ማምጣት አለ፣ ሴቶች ማዘጋጀት፣ ብዙ ነገር አዘጋጅተሃል። ከዛ ሁሉ ነገር በኋላ እንዳትፖስተው ማለት እችል ነበር፣ ግን መስዋዕትነት ስለከፈልክ በፍቃድ ፖስት አድርጋል። ከዛ በኋላ ቪዲዮ ቲክቶክ ሰርተናል።
ከዚያ በኋላ ቪዲዮዎችንም ሪፖስት አድርጌልሃለሁ ምናምን የኔ ፋኖች ነው ቅር ያላቸው እንጂ እኔ ምንም ኖርማል ነው። አሁን ቪዲዮ መስራት እንችላለን። ቆየና በዚህ ሳምንት እንኳን 2 ጊዜ ምናምን ተገናኝተናል እና ለኔ ኖርማል ነው ወንድሜ። ምንም በጣም ነው የማመሰግነው። ግን እኔ ማለት የምፈልገው ምንድነው ንጹህ ልብ ነው ያለህ። ሳገኘህ በደንብ እንደዚህ ባካል ሳቀህ ማንነትን ወይ ፐርሶናሊቲን ያደነኩት። ከዛ በፊት ግን የምታረጋቸው ሀስሎች ከስፒድም ጀምሮ ሌሎችም ብዙ አሉና እዛ ላይ እኔ ተጨማሪ መሆን ያሳዝነኛል። እኔ ያሰብኩት በሌላ መንገድ ነበር። ያኔም ፍቃደኛ ባትሆን 2-3 ፌመሶች ቪዲዮአቸው ተቀምጧል። ፍቃደኛ ስላልሆኑ አንተ ፍቃደኛ ስለሆንክ ልፋቴን አይተህ ፖስቶች ስላልከኝ ነው። እዚህ ፖይንት ላይ መጀመሪያ አንተም ያን ቀንም ይቅርታ ብዬ ስለነበር ተመልካቾችን ግን ያንተ አድናቂዎችን በንጹህ ልብ ነገሩን ለማጋጋል ሳይሆን አንተ እንዲፈንድ ለማድረግ አስበው አሳዝናቸው ላወሩ ሰዎች ከልቤ ይቅርታ እላቸዋለሁ። ከይቅርታ በኋላ ደግሞ ማስረዳት እንፈልገው ምንድነው ከዚህ በፊት በጣም ብዙ ፌመሶችን ፕራንክ ሲሰራ እኔ የነዛን ፌመስ ጥሩ ጎን ማውጣት ነው የምፈልገው ወይም ደግሞ ማሳቅ ነው የምፈልገው። አሁን ማሳቅ ሳይሆን ሶሻል ኤክስፐሪመንት ነበር። ፖሊሱ መጥቶ ወንጀለኛ ሲፈልግ ህዝቡ ይተባበራሉ፣ ይህንን ፈተና ናቲ አልፏል ላይ አልፈውም ወይ የሚል ነበር። በቃ አይደው ይሄ ብቻ ነበር። ከዛ ያመጣሁት ጋርድ የትወና ልምድ ስላልነበረው ነርቨስ ሆኖ መስመሩን አልፏል። ደግሞ ነግሬዋለሁ፣ በንግግር ብቻ አስፈራራው ይዋል ግን አልፏል መስመሩ። ያን ደግሞ እኔ ተደብቄ ስለነበር አላየው። መጥቼ ካየሁት በኋላ ደንግጬ ሶሪ ብያለሁ። ታውቃለህ ተመልካቾችን ለማስረዳት። ስለዚህ አዶ ይሄ ነው አንተን ፕራንክ ሳረግህም አይነ ስውር ሆኜ ምናምን ሀሳቡ ግልጽ ነው። አንተን በጎ ነገር ማውጣት ብቻ ነው። ባይ ዘ ወይ ይሄ ፕራንክ ሌላ ሰው ላይ ቢሆን ኖሮ ኖርማል ይሆን ነበር። እኔ ካሳለፉት ነገር አንፃር እኔ ላይ የተለየ ከለር ኖሮ እንጂ ለኔ ምንም ኖርማል ሰው እንደሚወድ አይተናል። ባይ ዘ ወይ ደስ የሚለው ነገር እኔም ሰደው እኔም በጣም ማመስገን ፈልጋለሁ። እጅግ በጣም ሰፖርት ላደረጋችሁኝ በጣም ነው ማመሰግናችሁ። ግን አይሚሮዬ ላይ ምንም የፈጠረው ነገር የለም። ኖርማል ነው። ቴንክ ዩ ሶ ማች። ናቲ አታውቁትም እንጂ በአካል ብላክ ቤልት ካራቴ በደንብ ብላክ ቤልት እንትን አለው። ማርሻል አርት በደንብ ይችላል። ግን እውነቴን ነው የምላችሁ የህይወት ማርሻል አርት አለው ብላክ ቤልት ማለት ነው። እውነት ከማደንቅለት እሱ አንድ ነው ናቲ። እና ሌላ ደግሞ ያዳ አንተም አይ ቲንክ አሁን ገብተዋል ብዬ አስባለሁ። ሁላችንም ማገናዘብ ነው መጨመር ያለብን ካሁን በኋላ ከዚህ በኋላ ያሉ ነገሮች በጣም ተምሬበታለሁ። በጣም 2-3 ያስቤ ነው የምሰራው ሞር ደግሞ ከዚህ በኋላና ብቻ አንተንም ተመልካቾችን ይቅርታ አዱንም በጣም ነው የማመሰግነው። yes thank you so much I hope ይቅር ብላችኋል። እሱ thank you ወንድም። yes ናቲ ደግሞ እውነት ሊታዘንለት የሚገባው ወጣት አይደለም። በጣም ብታዩት ምን ያህል እንደሚሰራ ይህ ልጅ እውነቴን ነው የምላችሁ ትልቅ ደረጃ ስለሚደርስ እኔ አያሳዝነኝም፣ እኔ ያኮራኛል እንጂና ስለዚህ እወዳችኋለሁ። ላይክ ሰብስክራይብ ፎሎ ምናምን ያደርጋችሁ አዶናይ ባለውለታ ነው። ምንም ጥያቄ የለውም። 100% በጣም ምኮራበት ነገር አሁን ባለው በቃ በጣም ምኮራበት ነገር አዶናይ የቅርብ ሰው ጓደኛዬ በመሆኑ በቃ በጣም ምኮራበት ነገር እሱ ነው፣ ሌላ አይደለም። ለምን ስፒድም ሆነ በጣም በህይወት የማደንቀው ሰው በግል ደረጃ ሊዮኔል ሜሲ ነው። ሊዮኔል ሜሲ ግን ሊዮኔል ሜሲን ጸጉሩን ሰርቸውም ሆነ ምናምን ከሚያስተዋውቀኝ ይልቅ አዶናይ የኔ የሰው መሆኑ በጣም ምኮራበት ነገር ነው። ምንም ጥያቄ የለውም። proud